ማለት ስለሌለበት ሁለታችሁም ከልጃችሁ ጋር ሆናችሁ አሪፍ ጊዜ ማሳለፍ አለባችሁ ብዬ አስባለሁ። እንደራሴ ያመንኳቸው ሰዎች ኢቭን እኔና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁ። እና እውነት ነው፣ ቻሌንጅ አለ፣ ሁሌም አለ። ምንም ነፃነት እየሰጡን አይደለም። እንደምናገር ትቀልጃለሽ እንዴ? እኛ ራሱ ሰላም እንዲሰጡሽ አንፈልግም። እውነቴን ነው። ጭራሽ ሰላም ይናፍቅሻል፣ ሰላም ይናፍቅሻል እንዴ? ደመቄ ጭራሽ ሰላም ይናፍቅሻል። አንቺ ለሰው ሰላም ስትሰጪ እኮ ነው ሰላም የሚሰጥሽ። አንቺ ከሰው ኋላ እየተከተልሽ ትላንትና የተውሹ ባልሽን እኔ ጋር ካልሆንክ ብለሽ የምታብጂ ሴትዮ፣ ታዲያ ማን ሰላም እንዲሰጥሽ ትፈልጊያለሽ? ማን? እኔ ፑሽ ነው የማደርገው። እንደውም ሄርሜላ በርቺ፣ ሰላም እንዳሰጫት ነው የምለው። ሰላም የሆነ ነገር እስቲ ሂጂ ውጪ። አትወጡም፣ ሲጀመር አትወጡም፣ ወሌትም አትሄጂም። እግዚአብሔርን አስረግጬ ስነግርሽ ማለት ነው ሩታ፣ አንቺ ከወሬ ከመቀደድ ውጭ አንቺ ተግባር የሌለሽ ሴትዮ ነሽ። አንድ ነገር ማድረግ የማቺ ሴትዮ ነሽ። ወሬ ብቻ ነው መቼ፣ በቃ ወሬ መንጣጣት ምናምን። እሱን በደንብ ተለማምደሽ ነው ወደኛ የምትመጪ፣ እናውቃለን። ከዛ ውጭ የምትችይው ነገር የለም። አትወጪ፣ የትም አትወጪ። የምታወሩበት ሪዝን ስታጡ ከሀገር እሱ ነው ሪዝናችሁ ማለት ነው። በቃ ከሀገር አብርሃምን ይዘሽ እንድትወጪ ይፈልጋለሁ ምናምን፣ ከልጃችሁ ጋር ጊዜ እንድታሳልፉ ይፈልጋለሁ። ይሄ ሴታ ሴት ማን ነው የሚባለው? ሴታ ሴቱ ይሄ የአንቺ አሽከር ማለት ነው፣ በብር የገዛሽው የአብርሃም ወንድምም አይደለም፣ ምን እንደሆነ አናውቅም። እና እስቲ ሞክሩት፣ እንያችሁ፣ እንግዲህ እንያችሁ፣ የምር እንያችሁ፣ ሞክሩት። ጥያቄ ነው። አዎ ልክ ነው። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ ገባኝ ነገር በጣም ማለት ነው። አሁን አብርሃም እንግዲህ እንደተባለው እንደሰማችሁት ምናምን ሰምታችኋል ብዬ አስባለሁ፣ አይታችኋል። አብርሃም አሁን ይሄ ቦታ የተገኘው አብርሃም ብቻውን ትቷ ነው የሄደችው ልጁን። ቆይ ምንድን ነው ያደረግሽው? እኔ ግራ የሚገባኝ ነገር በቃ እሱ ነው። ላይክ ግን ስታወሪ ቅድም እንደዚህ አቅፌ ተኝቼ እንደዚህ ምና ደህና የታመመ ሰው እንዴት አቅፈሽ ትተኛለሽ? ሩታ ላንቺ ነው ጥያቄ። እንደዚህ ልጁ በቃ ሆነ ምንም የማያውቅ ደህና ደደብ የሆነ ሆነ እንደዚህ በቃ ልጁ ድድብና ማለት የሌለውን የአብርሃም ባህሪ አይደለም ልጁ አሁን እየተሸከመ ያለው። እና ይሄን እንደዚህ አድርገሽ ተጫውተሽበት ቆመሽ ስትሄጂ ራሱ እኔ የልጄ አባት ነው፣ እኔ እንደዚህ ነው፣ እኔ ምንም ላድርገው አልችልም፣ የልጅሽ አባት። ታዲያ ለምንድን ነው ልጁ? ቆይ እኛ ሁሉ ለምሳሌ አይናችንን አንዋሽም፣ እግዚአብሔር ይመስገን አይናችን ልክ ነው የሚያየው። ገባሽ? የምንሰማው ደግሞ ውሸት አይደለም፣ ልክ ነው። የምንሰማቸው ነገሮች ትክክል ናቸው። የልጄ አባት ላይ በፍጹም ነው እንደዛ ማላደርገው። ማን ነው ታዲያ ያደረገበት? ትናንትና የዛሬ 13 ዓመት 13 ማለት የዛሬ 15 ቀን ምናምን የነበረው አብርሃም ነው። ይሄ አብርሃም ማንን ነው የምትዋሽው? ራስሽን ነው የምትዋሽው ወይስ እኛን ነው የምትዋሽው? ይኸውልሽ አንደኛ ደግሞ ለሚያይሽ ሰው ለተመልካችሽ ክብር ይኖርሽ። ደመቁ አስረግጬ የምነግርሽ ነገር ድምቀትስ ያንቺ ድምቀት ኦዲየንስ ነው። ብዙ ጊዜ እንደውም እኛ እዚህ ቲክቶክ ላይ የምንወያየው ምናምን ነገሮች ፈትፍታችሁ ራሳችሁ እንትን ስክሪፕት ጽፋችሁ ነው እናንተ ከሸናቸው የምታመጡት። ኦኬ እኛ በጣም ነው የምናስፈልግሽ። ለኛ ለምናይ ሰዎች በጣም ሪስፔክት ሊኖራችሁ ይገባል። እኔ አሁን ለምሳሌ እኔ አሁን ቪዲዮ እንድሰራ ቪዲዮ እግዚአብሔርን ሰው ባያይልኝ ሙድሽ በቃ ሙዳችሁ ራሱ ያስጠላል። ገባችሁ? ለተመልካች ለሚሳደበው እኔ አሁን ለምሳሌ ሩታ በጎች በጣም ብዙ ስድቦችን ትሰድቡኛል፣ ምንም ነው የማይመስለኝ። ገባችሁ? ተሳደቡ፣ መብታችሁ ነው። ቅቤ እንድትቀቡኝ አይደለም ይሄንን ሀሳብ። ምክንያቱም እኔ ብር አይደለሁም ሁሉም ሰው እኩል ሊወደኝ የሚችል ብር ብቻ ነው ሁሉም በእኩልነት የሚወደው። ሶ
ያንን አምኜ ነው ወደዚህ ሚዲያ ያወጣሁት። ገባችሁ? የሚቃወማቸው ሰው ይኖራል፣ የሚወዳቸው ሰው ይኖራል። እኔ አሁን ለምሳሌ አብርሃምን እወዳለሁ፣ ኤርሜላን እወዳታለሁ። ግን እንደዛም ደግሞ የደመቁ አይደለም የመተተኛ በጎች ደግሞ ደመቁን ይወዷታል። ይሄ መብታቸው። ግን እኔ አሁን የመተተኛ ሰዎች በጎች አልሰድባቸውም። እነሱ ሲሰድቡ ስቄ ነው ዝም የምላቸው። ምክንያቱም መንገዱም ይኸው ፈረሱም ይኸው። ኮሜንት ካልዘጋው ምን ካላልኩኝ ስደቡኝም የፈለጋችሁትን አስተያየት ስጡ እቀበላለሁ ብዬ ነው እዚህ ጋር እንትን ያልኩት ማለት ነው። እንደዛ ነው። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ፣ ከኔ ጋር እንትን የሚለውን አድርግ እያልኩ ነበረ። ስልኩን እኮ መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን ለመናገር በጣም 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 ነው አብርሃም ያሳዝናል። ከምላችሁ በላይ ነው። በቃ አብርሃም ያሳዝናል። ጋይስ እንዴት ነው ሰው ልጅ እንደዚህ በዚህ ልክ ኮንትሮል የምታደርገው? ቆይ እሷ ማነች ማለት? አብርሃም ቤተሰብ አለው አይደለ? የአብርሃም አባት አለ አይደለ? ለምንድን ነው ይሄን ነገር በቃ ምንድን ነው ያደረግሽው? ልጁን ምንድን ነው እንደዚህ ያደደበው? ልጁን ለምንድን ነው ልጁን ሰው መኪና የሚነዳለት ራሱ የሚነዳ ልጅ ራሱ ወጥቶ የሚገባ ልጅ ለምንድን ነው ላይክ የሆነ ይሄን አሁን ለምሳሌ ምን ላሳያችሁ መሰላችሁ? ቆይ አሁን ይሄንን ስቶሪ አሳያችሁ። ለምሳሌ ይሄ እቃ ማለት ነው እናንተ ያ ስታስቀምጡት እናንተ ናችሁ የምታነሱት። ልክ እንደ እቃ አብርሃምን ስትፈልግ ታነሷለች፣ ስትፈልግ ትጥለዋለች። ለሽ ለምን እንዴ ጭንቅላታችሁ አይሰራም እንዴ? ቆይ ጌታን ጭንቅላታችሁ ለምን አይሰራም? ለምን እና በጣም ነው የሚደብረው ለመናገር። እኔ ማለት ምን እንደምላችሁ አላውቅም፣ ግን በዚህ ልክ አብርሃም እንደዚህ ድድብ ብሎ ሳይ በጣም ነው የደበረኝ ከምላችሁ በላይ ማለት ነው። አስተያየት መስጠታችን እንደዚህ ማውራት ምናምን በቃ ሰለቸን። ከዚህ ርዕስ ውስጥ መውጣት እንፈልጋለን እኛ። ከዚህ አብርሃም እንደዚህ የተደረገበት እንደዚህ ሆኖ እንደዚህ በቃ ከዚህ ውስጥ መውጣት እንፈልጋለን። በእናታችሁ ፍቱን፣ በእናታችሁ በቃ ማድረግ የምችሉትን ነገር አድርጉ። እግዚአብሔር የእውነት ይሄ እኔ አሁን አንዳንዴ ነግራችኋለሁ። እውነት የጠዋት ቀደም የለቀኩት ቪዲዮ ላይ ሰምታችኋል ብዬ አስባለሁና እንደውም በቃ ትላንትና ላይ አብርሃም እንደዛ ኤርሜላ ሲናገራት ልክ አይደለም ማለት ትክክል አይደለም። ይሄ ልጅማ ታሟል ሲባል አይደለም። ምክንያቱም የታመመ ሰው ትክክለኛ ነገር አይናገርም አልኩኝ። ከዛ ደግሞ ሌሎቹ ሰዎች በደንብ ነገሩኝ። አብርሃም የተጻፈለትን ነው የሚያነበው፣ ስለዚህ አብርሃም ላይ አትፍረጂ አሉኝ። ኦኬ ደሳ ነው እንዴ በቃ ብዬ ዝም አልኩኝ። እና ምክንያቱም እኔ በአብርሃም በኩል እኔ ኤርሜላም በአብርሃምና በኤርሜላ በፊት በኩል እኔ በጣም ሴንሲቲቭ ነኝ። ምክንያቱም እኔ አብርሃም በጣም መልካም ሰው ነው፣ ልቡ ቅን ነው፣ በጣም ነው የምወደው። በቃ በጣም ነው ሪስፔክት የማደርገው፣ ትልቅ ክብር ነው የምሰጠው ለአብርሃም። ምክንያቱም ለሰው ልጅ መልካም ነገር የሚያስብ ሰው ነው አብርሃም፣ እንደ ስሙ ማለት ነው። ገባችሁ? አንዳንድ ሰው ስሙ የመልአክ ስም ነው፣ ግን ተግባሩ የሰይጣን ነው። እንደዛ አይደለም አብርሃም። እና እንደዛ ነው ቤተሰቦቼ። ቪዲዮ እስከ መጨረሻ ድረስ ማዳመጥ ማየት እንዳትረሱ እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰቦቼ። እወዳችኋለሁ። እና ፕሊዝ ሄርሜላ እና አብርሽን የምትወዱ አብርሃምና ሄርሜላ አንድ ላይ ይሆናሉ ብላችሁ የምታስቡ ቪዲዮ በደንብ እንድታይ አድርጉልኝ። በደንብ ሀሳቤን በደንብ ከተለያዩ ሰዎች ከሄርሜላ ፋሚሊም ከዚህ ከደመቁ በጎች ሳይሆን ፋሚሊም አዲስ ኢንፎርሜሽን ሰብስቤ እንዳመጣችሁ የእናንተ እርዳታ ያስፈልጋል። ምክንያቱም እናንተ ቪዲዮን የማታውቁ ነው ለምን እለፋለሁ ጋይስ? ለምን? ስለዚህ ቪዲዮን በደንብ እንድታይ አድርጉልኝ።
የፈለጋችን ኢንፎርሜሽን እነግራችኋለሁ። መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታደርጋቸው ነገሮችን እንድታደርግ ነው የኛ ፍላጎት እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ ነው። ከዚህ በፊት ካሳወስክ ነግሬህ ነበር ወንድሜ። እኔ አይገባኝ ማለት ነው። አብርሃም እንደዚህ ሆኖ አይታችሁ ታውቃላችሁ? ቆይ ፒክቸሩን ላስገባላችሁ እዩት ጋይስ። የምር በጣም ነው የገረመኝ። ቡዜ እንዳለችው እሱ አሁን ትልቅ መፍትሄ ተገኝቶለታል ብዬ አስባለሁ። ምክንያቱም አሁን ቡዜ እንዳለችው እሱ እነ ቡዜ የነገሩትን ነገር ተግባራዊ ካረገ ለዛች ቆሻሻ ሴትዮዋ ካልነገራት ምናምን መልካም መብቴ ተገኝቶለታል ብዬ አስባለሁ። እንግዲህ እሱ አውቆ ከተጠቀመበት እና እውነት እኔ አብርሃምን ሳይ በቃ ውስጤ በጣም ነው የሚረብሸው ጋይስ።